መጽሐፍ ቅዱስ እንዴት እናንብብ? በመጽሐፍ ቅዱስ አዲስ ቢሆኑም ወይም በእምነቱ ውስጥ የበለጠ ለማደግ እየሞከሩ ከሆነ ይህ ቪዲዮ ደረጃ በደረጃ ይመራዎታል። መጽሐፍ ቅዱስ ማስታወሻ ደብተሮን የያዙና እንጀምር። መጽሐፍ ቅዱስ የድሮ መጽሐፍ ብቻ አይደለም፣ የእግዚአብሔርም ቃል ነው። ለዕለት ተዕለት ሕይወታችን ጥበብ፣ ማጽናኛና መመሪያ ይሰጣል። በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ እንዲህ ይላል፣ ቅዱሳት መጻሕፍት ሁሉ በእግዚአብሔር መንፈስ የተጻፉ ናቸው፣ እውነት የሆነውም ለማስተማር ይጠቅማሉ። መጽሐፍ ቅዱስን ስታነቡ ታሪካችን መማር ብቻ ሳይሆን የእግዚአብሔርም ድምፅ እየሰማችሁ ነው። ስለዚህ ከመጀመሪያው በፊት መንፈስ ቅዱስ ግንዛቤውን እንዲመራ ሁልጊዜ ጸልዩና መጽሐፍ ቅዱስን ጠይቁ። መንፈስ ቅዱስን ጠይቁ። ወጥነት ከፍጥነት የበለጠ አስፈላጊ ነው። በየቀኑ ለማንበብ ከ15 እስከ 20 ደቂቃዎች ብቻ መድቡ። በሚከተሉት መጀመር ይችላሉ። የዮሐንስ ወንጌል ስለ ኢየሱስ ለመማር፣ መዝሙራት ለማበረታቻ፣ ምሳሌዎች ለዕለታዊ ጥበብ። የመጽሐፍ ቅዱስ ንባብ እቅድ ይጠቀሙ። አብዛኛዎቹ የመጽሐፍ ቅዱስ መተግበሪያዎች በየቀኑ የሚያስታውሱ ነፃ እቅዶች አሏቸው። አንድ ቀላል ዘዴ ይሄው፣ መጽሐፍ ቅዱስ ጎልቶ የወጣው ጥቅስ ጻፉ፣ ወይም የሚፈልጉትን ጥቅስ መፈለጊያው ላይ ይጻፉ። ምልከታ፣ በአንቀጹ ምን እየተከናወነ ነው? ማን እየተናገረ ነው? አተገባበሩ፣ ይህ ዛሬ በሕይወት እንዴት ይሰራል? ጸሎት፣ ስለተማርከው ነገር አጭር ጸሎት ጻፍ ወይም ተናገር። ይህ መጽሐፍ ቅዱስን ከማንበብ ወደ መኖር ለመሸጋገር ይረዳል። ካነበቡ ፊልጵስዩስ 4:6ን ካነበቡ ስለምን ነገር አትጨነቁ፣ ይልቁንም ስለ ሁሉም ነገር ጸልዩ። በዕለት ተዕለት እንቅስቃሴ ውስጥ ጭንቀቶን በጸሎት መተካትን በመማር ተግባራዊ ማድረግ ይችላሉ። ጥቅሶችን ከአውድ ውጭ አታስወግዱ። ሁልጊዜ ጠይቁ፣ ይህ መጽሐፍ የጻፈው ለማን ነው? ይህ መጽሐፍ የጻፈው ለማን ነው? ለማን ነበር የሚጽፉት? በዚያ ጊዜ ምን እየሆነ ነበር? ለምሳሌ ጳውሎስ ለፊልጵስዩስ ሰዎች ሲጽፍ እስር ቤት ነበር። ሆኖም ግን ስለ ደስታ ተናግሯል። ያን ዳራ ማወቁ መልእክቱን የበለጠ ኃይለኛ ያደርገዋል። መጽሐፍ ቅዱስ የምናነበው ስንኖር ይለውጠናል። ስለ ይቅርታ ካነበቡ ይቅር ይበሉ። ስለ ፍቅር ካነበቡ ፍቅርን ያሳዩ። በያዕቆብ ምዕራፍ 1 ከቁጥር 22 ላይ ቃሉን ብቻ አትስሙ የሚለውን አድርጉ ይላል። በየሳምንቱ አንድ ጥቅስ ለማስታወስ ይሞክሩ። በልቦ ውስጥ ይኖራል እና ውሳኔዎችን ይመራል። ስለዚህ ማጠቃለያው ይኸውና፣ ከማንበቡ በፊት ይጸልዩ። የሚረዱትን ትርጉም ይምረጡ። ቀላል የንባብ እቅድ ይከተሉ። በየቀኑ ሕይወቶ ላይ ተግብሩት። መጽሐፍ ቅዱስ የደንብ መጽሐፍ አይደለም፣ የግንኙነት መጽሐፍ ነው። እግዚአብሔር በቃሉ በኩል በግል ሊያናግሮት ይፈልጋል። ይህ በተጨማሪ እምነት የሚገነቡ ቪዲዮዎችን ለማግኘት እንደነዚህ የመሳሰሉ እምነትን የሚገነቡ ቪዲዮዎችን ለማግኘት ላይክ፣ ሼር እና ሰብስክራይብ እንዲያደርጉ አመሰግናለን።